እንዴት ናችሁ? ስሜ ዶክተር ጋዲሳ እባላለሁ። ድሬዳዋ ዩኒቨርሲቲ የኮምፒውተር ሳይንስ እና ኢንፎርሜሽን ቴክኖሎጂ መምህር ነኝ። ዛሬ የምናወራው ኤግዚት ኤግዛም ጋር የተገናኘ ነው። ስለዚህ እንደምታውቁት በ2015 መጨረሻ ላይ ለሁሉም ግራጁዌት ተማሪዎች የመውጫ ፈተና ይሰጣልና አይቲ ጋር የተገናኘ ምን አይነት ፈተና ነው የሚመጣው፣ ኮንቴንቱስ ምን ይመስላል የሚለው እናያለን። በቀጣይ ደግሞ እነዛው ለእያንዳንዱ ኮርሶች ፈተናዎች ኦልሬዲ ሊመጡ ይችላሉ ብዬ የሰበሰብኩት ፈተናዎች አብረን እየሰራን እንማማራለን ማለት ነው። ስለዚህ መጀመሪያ ላይ እዚህ ጋር እንደምታዩት ይሄ ዶክመንት በሚኒስትሪ ኦፍ ኤዱኬሽን ነው የተዘጋጀው። ምን ይላል ታይትሉ? አይደንቲፋይድ ኮምፒተንሲስ ኤንድ ኮር ኮርስ ፎር ናሽናል ኤግዚት ኤግዛም እና ለኢንፎርሜሽን ቴክኖሎጂ ብቻ የተዘጋጀውን ፓርት ነው የምናወራው ማለት ነው። ኦልሬዲ ኮምፒውተር ሳይንስ የሆናችሁ ለብቻ ቪዲዮ ኦልሬዲ ስለሰራው ያንን መከታተል ትችላላችሁ። ስለዚህ ቀጥታ ወደ እንትኑ ይሄዳለሁ። ስለዚህ ኮምፒተንሲ ጋር የተገናኘ የተመረጡ ኮርሶች 13 ናቸው። ያው 4 ዓመት ስትማሩ እንግዲህ ብዙ ኮርስ ነው የወሰዳችሁት። ማትስ አለ፣ ስታቲስቲክስ አለ። ሜጀርም ሆኖ ፈተና ላይ የማይመጣልና ፈተና ላይ ኤክስፔክት የምታደርጉት እነዚህ ሳብጀክቶች ናቸው ማለት ነው። 13 ሳብጀክቶች ወይ ደግሞ ኤሪያስ። ኦፍ ኮርስ አሁን ዳታቤዝ ያው 2 ነው የወሰዳችሁት፣ ፈንዳሜንታል አለ፣ አድቫንስድ አለ። ግን እንደ አንድ ነው የሚወጣውና ያ ኮንሲደር ማድረግ አለባችሁ ማለት ነው። ስለዚህ መጀመሪያው ላይ ስለ ኦፕሬቲንግ ሲስተም ጋር የተገናኘ ፈተና ላይ ወደ 7 ጥያቄዎች ይኖራሉ። 6 ወይ 7 ጥያቄዎች ይመጣሉ። ስለዚህ እዚህ ላይ ማስታወስ ያለባችሁ ስለ ስኬጁሊንግ አልጎሪዝሞች፣ ራውንድ ሮቢን ምናምን የምንላቸው እነዛ ቤዚክ ከርነል ጋር የተገናኘ እነዛን ኮንሰፕት ሪቫይስ ማድረግ ያስፈልጋል። ኦፍኮርስ እኛም እያንዳንዱ እዚህ ጋር ሜንሽን የተደረጉት ፈተና ኦልሬዲ ስላዘጋጀው አብረን ያንን እየሰራን እንሄዳለን። ከዛ በዛ መልክ እናንተም ቀድማችሁ ትዘጋጃላችሁ ማለት ነው። ሌላው ሜንቴናንስ እና ትረብል ሹቲንግ ጋር የተገናኘ አንዳንድ ጥያቄዎች ይኖራሉ። እሱም 6 or 7 ነው የሚሆነው። ኮር ወይ ደግሞ ፈንዳሜንታል ኦፍ ፕሮግራሚንግ የሚለውን ያም ይኖራል። አድቫንስድ ፕሮግራሚንግም ፈተና ላይ ይኖራል። ያው ጃቫ ኮንሴፕት፣ ኦብጀክት ኦሪየንትድ ኮንሴፕቶች ይኖራሉ። ሌላው ኢቨንት ድሪቨን ፕሮግራሚንግ ጋር የተገናኘ ፈተና ይኖራል። እዛ ላይ በዚህ መልክ ይኖራል። እንደገና ሲስተም አናሊሲስ እና ዲዛይን ጋር የተገናኘ እንዲሁም ሌላ ፈተና ይኖራል። 6 ወይ 7 ጥያቄ ነው። ኦፍኮርስ ዳታቤዝ አለ። ኢንተርኔት ፕሮግራሚንግ ጋር የተገናኘ ጥያቄዎች እነ ፒኤችፒ ዳታ ፌች ማድረጊያ፣ እንዴት ነው ዳታ ፌች የሚደረገው፣ ዳታ ክሬት ኢንሰርት ዲሊት አፕዴቶች እንዴት ነው የሚሰሩ በፒኤችፒ ኮማንድ፣ እንዲሁም ፋንክሽን እንዴት ነው ዲፋይን የምታደርጉት። እነዛ ቤዚክ የሆኑ ኮንሰፕቶች ይመጣሉ። እንዲሁም ዳታ ኮሚኒኬሽን እና ኔትወርኪንግ ጋር የተገናኘ ጥያቄዎች ይኖራሉ። እዛ ላይ ስለ አይፒ አድሬስ፣ ሰብኔቲንግ፣ እነዛ ኔትወርክ ሌየሮች እነዛ እያንዳንዱ ማወቅ ያስፈልጋል። ስለዚህ እዛ ጋር የተገናኘ ፈተና ይኖራል። ሲስተም እና ኔትወርክ አድሚኒስትሬሽን፣ ኔትወርክ ዲቫይስ እና ኮንፊግሬሽን ጋር የተገናኘ ጥያቄዎች ይኖራሉ። ኦፍኮርስ መልቲሚዲያ ኢንፎርሜሽን እና አሹራንስ ጋር የተገናኘ ጥያቄዎች ይኖራሉ ማለት ነው። ስለዚህ ሴኩሪቲ እና አሹራንስ ጋር የተገናኘ ሞር ፎከስ የሚያደርገው ስለ vulnerability assessment like you need to know about CI confidentiality እንዴት ነው የምናረጋግጠው yes አንድ ዳታ ኮንፊደንሻል እንዲሆን አክሰስ ኮንትሮል ቴክኒኮች አሉ። ከዛ ላይ ደግሞ ኢንክሪፕሽን አለ። ያንን በመጠቀም ያን እነዚህን ኮንሰፕቶች ሪቫይዝ ማድረግ ያስፈልጋል። አቬይላቢሊቲ ጋር የተገናኘ እንዴት ነው yes ጥቃት ሊመጣ ይችላል። ስለዚህ ሪደንደንሲ ሰርቨር ያስፈልጋል። ባክአፕ ምናምን የምንላቸው ኮንሰፕቶች እንደገና ሪቫይዝ ማድረግ አለባቸው። yes ኢንቲግሪቲ ዳታ ሞዲፋይ መደረጉና አለመደረጉ በምንድን ነው የምናረጋግጠው? yes እዚህ ላይ ደግሞ የሚሰራው ሃሺንግ ኮንሰፕት፣ ሜሴጅ ኢንቲግሪቲ ቼክ የምንላቸው ኤምዲ5 ምናምን፣ አርሲ አልጎሪዝሞች፣ ኢንክሪፕሽን፣ ፓብሊክ ኪ ክሪፕቶግራፊ፣ ሲሜትሪክ ኪ ክሪፕቶግራፊ ጋር የተገናኙ ጥያቄዎች ሚሞራይዝ ማድረግ ያስፈልጋል ማለት። ስለ የፋየርዎል አይነቶች እነዛን ሪቫይዝ ማድረግ ያስፈልጋል። ያንን ካወቃችሁ ጥያቄው ቀለል እያለ ይሄዳል ማለት ነው። ጀስት ሰመራይዝ ለማድረግ አሁን የሚጠበቀው 100 ጥያቄ ነው የሚመጣው ጠቅላላ ከነዚህ 13ቱ ሳብጀክቶች በአጠቃላይ 100 ጥያቄ ሁሉም መልቲፕል ቾይስ የሆነው ይመጣል።
ስለዚህ እንደ ኮርስ ቱ ዲቴል ሳይሆን ኮር የሆኑ ኮንሰፕት ምን ያህል ተማሪው ይዟል የሚለው ነው የሚያወጡት እንጂ ዲቴል ለኮርስ ስትማሩ ስትፈተኑ የነበሩ አይሆንም ማለት ነው። ስለዚህ ግን ከዛኛ ውስጥ ኮሩን ማወቅ አለባችሁ ማለት ነው። you need to know the core። ለምሳሌ ፕሮግራሚንግ ላይ አንድ ተማሪ ቢያንስ ቫሪብል እንዴት ዲክሌር እንደሚያደርግ፣ እንዴት ኢኒሻላይዝ እንደሚያደርግ፣ እንዴት ፓስ ባይ ቫሉ፣ ፓስ ባይ ሪፈረንስ፣ እነዚህ የተለያዩ ፋንክሽኖች እንዴት እንደሚጠቀም እነዛን አሴስ ትደረጋላችሁ። ስለዚህ ቢያንስ አትሊስት ያንን ማወቅ ያስፈልጋል ማለት ነው። ስለዚህ ለእያንዳንዱ ኮርስ ለየብቻ ፈተና ኮምፕሬንሲቭ የሆነ ፈተና 30፣ 40፣ 50 ጥያቄ እንደ ኮርሱ አይነት ያዘጋጀው ስላለ አሁን በሚቀጥለው ክላስ ላይ ኮምፒውተር ፕሮግራሚንግ ጋር የተገናኘ ወይ ደግሞ ፕሮግራሚንግ ፈንዳሜንታል ኦፍ ፕሮግራሚንግ ጋር የተገናኘ ወደ 30 ጥያቄ አብረን እየሰራን እንማማራለን። እንዲሁም ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ከዚህ ቀጥልን የሚለቀው ቪዲዮ እንድትከታተሉ እንጋብዛችኋለን። ጥያቄም ካለ እዚህ ቪዲዮ ላይ ኮሜንት ማድረግ ይቻላል፣ ወይ ደግሞ ሌላ ሶሻል ሚዲያ ላይ ክሊክ ቴክኖሎጂ የሚል ቴሌግራም ላይ በመግባት ሙሉ መረጃ ልታገኙ ትችላላችሁ ማለት ነው። ስለዚህ ስለ ኤግዚት ኤግዛም ጋር የተገናኘ ሜን ወይ ደግሞ ኮር ኩዌስችኖች ማወቅ ያለባችሁ እነዚህ ናቸው። ስለዚህ ኤሪያዎች እነዚህ ናቸው ማለት ነው። ማቲስ ስታቲስቲክስ ምናምን አይመጡም ፈተና ላይ የሚመጡ እነዚህ 13 ካታጎሪዎች ናቸው። ስለዚህ እዚህ ላይ ፎከስ አድርጉ። ቀድማችሁ ኦንላይን የሚገኙ ሪሶርሶች ያንን በማንበብ እኔም ሰጀስት አደርጋችኋለሁ። ኦንላይን ቴስቲንግ ቱሎች አሉ፣ ያንን ፕራክቲስ በማድረግ እንድትዘጋጁ ይላለሁ። ስለዚህ በቀጣዩ ቪዲዮ እንገናኝ። መልካም ሳምንት። እንዲሁም ከዚህ በተጨማሪ እንትን ካገኛችሁት ያው በደንብ ስለ ሞባይል አፕሊኬሽን ዲቨሎፕመንት ፓይተን ፕሮግራሚንግ ሙሉ መረጃ ማግኘት ከፈለጋችሁት ያው ክሊክ ዊዝ ጋይድስ ብላችሁ ገብታችሁ ከዚህ በፊት የተለቀቁ ኮርሶችን መከታተል ትችላላችሁ። እዚህ ጋር ለምሳሌ ስለ ሞባይል አፕሊኬሽን ዲቨሎፕመንት ጋር የተገናኘ አንድሮይድ ፕሮግራሚንግ ጋር የተገናኘ አለ። ዲፕ ለርኒንግ ጋር የተገናኘ ኮርሶች አሉ። ወደ 16 ቪዲዮ ከዚህ በፊት የተለቀቁት አለ። ሲ ፕላስ ፕላስ ፓይተን ፕሮግራሚንግ ጋር የተገናኘ ለማአት ቪዲዮዎች አሉና ያንን መከታተል ትችላላችሁ። ጥያቄም ካለ በዛ መልክ መጻፍ ትችላላችሁ ማለት ነው። I'm happy to help you። ሌላው እንግዲህ ኦንላይን ጥያቄዎች አሉ። ያንን ፕራክቲስ ማድረግ ያስፈልጋል። ኦንላይን ፕራክቲስ ኤግዛሞች። ስለዚህ እነዛን በመጠቀም ለኤግዚት ኤግዛም ዝግጁ እንድትሆኑ ሪከመንድ አደርጋለሁ ማለት ነው። በሚቀጥለው ክላስ ዲቴይልስ ለኮምፒውተር ፕሮግራሚንግ ጋር የተገናኘ ምንድነው ማወቅ ያለባችሁ የሚለው አብረን ካየን በኋላ ፈተና አብረን እንሰራለን። ስለዚህ ያንን ስናይ ደግሞ በመሃል ፓውዝ እያደረጋችሁ እኔ መልሱን ከመንገሬ በፊት እናንተ ወረቀት ላይ መልሱን እየጻፋችሁ just you can give a mark or score for yourself። ኦኬ ያንን እየሰራችሁ መሄድ ትችላላችሁ። ስለዚህ ለዛሬ ያለነው ይሄ ይመስላል። see you in our next class።